ከአሜሪካ የተባረሩት የደቡብ አፍሪካው አምባሳደር በሀገራቸው ደማቅ አቀባበል ተደርጎላቸው መግባታቸው ተሰምቷል። የትራምፕን አስተዳደር አስመልክተው በሰጡት አስተያየት ውዝግብ ውስጥ መግባታቸውን ተከትሎ ከአሜሪካ እንዲባረሩ የተደረጉት የደቡብ አፍሪካ አምባሳደር በሀገራቸው ደማቅ አቀባበል ተደርጎላቸው መግባታቸው ታውቋል። አምባሳደር ኢብራሂም ራሱል እሁድ ዕለት መጋቢት 14 2017 ዓ.ም በኬፕታውን በሚገኘው ዓለም አቀፍ አየር ማረፊያ ሲደርሱ በመቶዎች የሚቆጠሩ ደጋፊዎቻቸው አቀባበል አድርገውላቸዋል። አምባሳደሩ በአየር ማረፊያ ሲጠባበቁ የነበሩት የአፍሪካ ናሽናል ኮንግረስ ፓርቲ፣ የደቡብ አፍሪካ ኮሚኒኬሽን ፓርቲና የሰራተኞች ማህበርና ሌሎችም ደጋፊዎች ሲዘፍኑ ሲቀበሏቸው ለመመልከት ተችሏል። አንዳንዶች ኢብራሂም ራሱል ሀገራቸውን በክብር አገልግለው የተመለሱ ሲሉ አወድሰዋቸዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የነገሰበት እንደሆነ ይታወቃል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ የሚጠላ ዘር ላይ የሚያተኩር ፖለቲከኛ ብለው ከፈረጇቸው በኋላ በሀገሪቱ ተቀባይነት የሌላቸው ሲሉ ከሀገር እንዲወጡ ትዕዛዝ መስተላለፉ ይታወቃል። የ62 ዓመቱ ዲፕሎማት የዶናልድ ትራምፕን ፖሊሲ እንደዚሁም በሀገሪቱ ላይ ስላነጣጠረው አንድምታ ትንታኔ ሰጥተዋል። አምባሳደሩ የሰጡትን አስተያየት ተከትሎ ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችውን የመሬት ፖሊሲ በተወሰነ ማህበረሰቦች ላይ ያነጣጠረ ነው ሲሉ ለሀገሪቱ የሚደረገውን የገንዘብ ድጋፍ ማቋረጣቸውን ተከትሎ በሀገሪቱ መካከል ውዝግብ ነክሶ ቆይቷል። በደቡብ አፍሪካ ከጨቋኙ የአፓርታይድ ስርዓት ከ30 ዓመታት በፊት ብትላቀቅም አሁንም አብዛኛው የሀገሪቱ የእርሻ መሬቶች አነስተኛ በሆኑ ነጮች ቁጥጥር ስር የሚገኝ ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በሀገሪቱ አከራካሪና አወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ኢፍትሐዊነት ለማስተካከል ያለመ ነው ሲሉ ይታያሉ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በአንዳንድ ሁኔታዎች ያለ ካሳ መሬትን መውሰድ የሚያስችል ረቂቅ ህግን እንዳረቀቁ ይታወቃል። የአሜሪካ መንግስት በደቡብ አፍሪካ አናሳ ነጮች ኢፍትሐዊነት እየሰፈነች ነው ሲሉ መወንጀላቸው ይታወቃል። አምባሳደሩ ራሱል በበኩላቸው ትራምፕ የበላይነትን ለማስፈን በሀገራችን ላይ እየሞከሩ ነው ሲሉ መወንጀላቸው ይታወቃል። አክለውም በአሜሪካ ነጮች አናሳ የመሆናቸውን አዝማሚያ መታየቱን ተከትሎ ነጮችን ተጠቂ አድርጎ በመሳል ለማስጮህ እየተሞከረ ነው ሲሉም ተናግረው ነበር። አምባሳደሩ ኬፕታውን ከደረሱ በኋላ ምንም የሚጸጥታቸው ነገር እንደሌለ ተናግረው የሰጡትን አስተያየት ትክክል እንደነበር ገልጸዋል። አምባሳደሩም የደቡብ አፍሪካ ምሁራንና ፖለቲከኞች አመራሮችን ለማንቃት ያስተላለፉት መልእክትም እንደሆነ ጭምር ተናግረዋል። በአሜሪካ ውስጥ የምንታይበት ሁኔታ እንዲቀየር ፈልጋለሁ። ከአሜሪካ ጋር ከዚህ ቀደም ስናደርገው የነበረው አሰራር መልካም አልነበረም ሲሉም ተናግረዋል። የአምባሳደሩ ራሱል መባረር በአሜሪካ ያልተለመደ ዲፕሎማሲያዊ እርምጃ ሆኖ ተገኝቷል። ከዚህ ቀደም ዝቅተኛ ደረጃ ያላቸው ዲፕሎማቶች ቢባረሩም በአምባሳደር ደረጃ ግን ብዙም የሚታይ አልነበረም። ራሱል በገዢው ፓርቲ የአፍሪካ ናሽናል ኮንግረስ በተለያዩ የስልጣን ቦታዎች ላይ ያገለገሉ ሰው ናቸው። ከዚሁም ፕሬዚዳንት ባራክ ኦባማ ስልጣን ከመጡ በኋላ በአውሮፓውያን 2010 እስከ 2015 ድረስ አምባሳደር ሆነው አገልግለዋል። አምባሳደሩ ከዚህ ቀደም ባላቸው ልምድ እንደዚሁም ከዋሽንግተን ጋር ባላቸው ሰፋ ያለ ግንኙነት ድጋሚ በአውሮፓውያኑ 2024 አምባሳደር ሆነው ተሾመዋል። አፓርታይድን በመታገል ወደ ፖለቲካ ህይወት የተቀላቀሉት አምባሳደሩም የፍልስጤምን ሀገርነት ምስረታም የሚደግፉ ሰው ናቸው። ደቡብ አፍሪካ እስራኤል በፍልስጤም ላይ የዘር ጭፍጨፋም እየፈጸመች ነው በሚል በዓለም አቀፉ የፍርድ እንደዚሁም የፍትህ ፍርድ ቤት የከሰሰቻት ሲሆን ይህም ጉዳት በጦር መሳሪያ ጭምር እየደገፈች ያለችው አሜሪካን ስትልም ጠይቃለችም።